ይሄ ፐርሰፕሽን ነው አለች ሴትዮዋ። ልማትን አረጋግጠን የምናስበውን ብልጽግና ደረጃ ላይ ለመድረስ ጀማሪ እረኛ ከብት ያስተኛሉ። ታሽቃብጣለች እንጂ በደንብ ነው የምታሽቃብጠው። እነ ፍጹም በደሞዝ አይኖርም። ፍጹም ለፀጉር ስራ ቲፕ የምትሰጠው 10,000 ብር ነው። የደረሰኝ መረጃ ነው። ይሄ ለዚህ ፀጉር 10,000 ቲፕ ትሰጣለች ማለት ያው እዛ ጋር ምን አልክ መሰለ ገብተን ላንገባበት ታፋ ወድቀልን ቀር እኛም አንድ ሰሞን እንዲህ አድርጎን ነበር። ህዝቡን እንዴት እንደሚንቁት ነው የሚያሳየው። እቺም በአቅሚት ትንቃለች። ፐርሰፕሽን ነው እንጂ አይጎዳም። በዚህ ሪፎርም ዘመን እኛ ዩኤቪ ለመሸጥ የተዘጋጀ ስለሆነ ገበያ ፈልጉልን። አሁን እኛ ከግዢ ወጥተን እንዴት እንሸጣለን ላይ ነው ሐሳባችን። እንዴት ነው የምትናገረው አንተ? አሁን ከዚች ንግግር ጀርባ ምን እንዳለች እኮ ነው ያገባኛል እኮ ነገር ፍለጋ አይደለም ዘውዲያ ማድዋ ነገር። በዚህ ሪፎርም ዘመን ውስጥ ዩኤቪ የሚሸጥበትን ማርኬት ፈልጉልን። ጅላንፎ እኮ ነው የምር ጅላንፎ ነው። እና መቼ ነበር ድሮን የሚያስፈልግ ሪፎርም ስላልነበረ አሁን እንደዚህ አይነት ልታጃጅል በቃ እኔ አሁን ወደ ልማት ውስጥ ገብቻል ገበያ ፈልጉልኝ እንደዚህ አይነት ሹፈታል እንደዚህ ታሾፋለ። ከተማ ውስጥ ሙዝ በዳቦ እንብላ ሲባል አንዳንዶች ያላቅጣሉ። እንደው እንዲህ ስተሞን እንደው አንዳንድ ጊዜ ድህነት እንደው ሀብት ነው እውነት ነው። ምን አንጎልህ አንተ አሁን ይሰራል እንዴ? አሁን ጭንቅላት አእምሮ ጤና ነው። እኛ ቅጠል እንብላ አላልንም፣ ሙዝ እንብላ ያልነው ሙዝ ልናፈራ እንደምንችል ስለምናውቅ ነው። ውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን በቀላሉ ለምግብ መዋል የሚችል ነገር ነው። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው ራት ሊበላ ይችላል። ውሃ ብቻ ይበቃዋል፣ ቢበዛ ጨው ይጨምራል። አቤት ያባቱ ልጅ አቤት የናንተ ቤት ትምህርት እንደምን አይነት ዳቦ አንጎል የተሰበሰበበት ነው። አታላግጦ ሙዝ በዳቦ ስንል ከተማ ውስጥ የከተማ ምግብ ነው ይሄ። ሙዝ በዳቦ በቀላሉ ከተማ ውስጥ ይመረታል እያለን ኩሽና የምታክል ቤት ተከራይቶ የሚኖር የቱ አካባቢ ነው እቺ ሙዝ የምትተከለው? ምን ላይ ዘመን ላይ ነው የደረስነው? እንደው ምን አለው ይሄን ሳታሳየኝ በወሰድ ሙዝ እኮ ዝም ብሎ አይደለም። ኮንዶሚኒየም ህንጻ ላይ እኮ አይመረትም እኮ። ሰው ይጣጣ የለውም ይናገራል። ህብረተሰቡ ምን ይለኛ ምናምን ያረደደብን እንዴ አንተ አረባካ አንብብ እስቲ ለዋሟ ራሷ ተዋበልስ። እኛ ጠንቋይ አይደለንም። ጠንቋይ አንቀልብ ማለት እንደ አብይ ጠንቋይ የሚቀልብ ሚኒስትር ኢትዮጵያ ውስጥ መጥቶ ያውቃል? እውነት እንደው እኮ ደና ግሩም ሰው እኮ ነው የምትመስለው። አሁን ለሚያይ ግሩም ሰው ነው የምትመስለው እኮ። ጉደኛ እኮ ነህ አንተ። ኃይለ ሥላሴ የነፍስ አባት ነበራቸው እንጂ ጠንቋይ አልነበራቸው። የነፍስ አባት ፓትርያርኩ ነበሩ። አቡነ ባሲሎስ ነበሩ። ጠንቋይ የሚያውቅ ይሄ ጠቅላይ ሚኒስትር ነው። መለስ ጠንቋይ ምናምን ብሎ አያውቅም። እዚህ ቢሮ ፍተሽ አድርግ፣ በደንብ ፈትሽ። እዛ ጋር የተሰወረ የተጋደመ እባብ አለ። ፈትሽ። እማያባራ ዝናብ ብላችሁ ላይ ይውረድባችሁ። ሌላ ምንም አይደለም። ጠንቋይ ስለማንቀልብ እኛም ስለማናቅ ሰው የኑሮ ውድነት እርግብግቢቱ ላይ ወጥቶበት በቀን አንዴ መብላት አቅቶታል። አንተ ፏቅ ትላለህ። እንደዚህ አይነት ጥንቆላ ዘራፍ እያለ ካራቴ እንትን እያደረገ እንትና አባትሽ ነው ምናምን እያለ የሚጠነቁሉት እነሱ ሌቦች ናቸው። እነሱ አይ ቸገረው ጊዜ ያገባላሉ። ዩኤቪ ወይም ድሮን መሸጥ ፈልጋለን። በቃ ዩኤቪ ማን ነው? ግብጻዊ ይገዛዋል? ማን ነው ይገዛው? አይ እቺ የሆነ ሄድና መርካቶ አካባቢ የሆነ እንትን ላይ ልዋጭ ምናምን የተቆራረጡ መኪናዎች የሚሸጡበት እዛ አካባቢ ሞክር። ፈጣሪ ተልጅ ኪሳራ አውጣኝ፣ ተልጅ ኪሳራ አውጣኝ።